ብዙ ጊዜ የሃይማኖት ፕሮግራሞች የሚለቀቁበት ቻናሎች ላይክ እና ሰብስክራይብ የላቸውም። እስኪ ይህን ቻናል እያሳደግን ኦርቶዶክሳዊ መሆናችንን እናሳይ። ወደ ቪዲዮቹ ስልስ ነው እንጂ ምንም አልገባኝም። ወደ ቤት አልወደ አላማ እኔ እንደውም አመቆት ይጨጥሩ ነው ያሰማኩ ስቴፖች ከቡርኖ ማርስ ባለፈው ነው ሾላ ያቀረብሽው ይደገም ወይስ ሌላ አዲስ ቡርኖ ማርስ ይደገም ያው ይደገም አንድ ሚሊዮን ነው ዘለቅ እሺ ይደገም ከዳንስ ባንድ ላይ ኡፍ እንደዚህ እየከፈሉ እኛን ሪላክስ beat የምንይዘው አለ This is the ice cream Michelle fight without my phone This one for them good girls straight masterpiece styling piling living it up in the city got chunks on with Saint Laurent I gotta kiss myself I'm so pretty too hot damn got a police and a fireman I'm too hot damn make a dragon wanna retire man I'm too hot damn say my name you know who I am I'm too hot I'm a bad bow down money break it down girl say to hallelujah girl say to hallelujah girl say to cause I'm now let's take it on yes እሱ ነበር አንቺ ወደ ለሃኒቾ ማርስ የቡና ማርስ ሃኒቾ ማርስ ኡፍ እንደዚህ በጭንቅላታችን እንድቆ ካርኩን ግን ጥቁ አይደለም ለኛ እየከፋፈሉ ይሰጥሽ ዋው የሚጻፈው ነገር ልክ የሆነ ነገር በገባ ቁጥር ከው ይያልኩ አስቸገርኩ እስከ ሌሊት አብረነን እስከ ንጋት በንጋት እስከ ሌሊት ስል ለፈረንጆቹ ሌሊት እዚህ ምዛም ነው ያላችሁ እዚህ ምዛም ስላለን መገኛችንን እንደገና ይፋ እናደርጋለን ስልኮችን አሁን መምጣት ይላልላችሁ ዳንሱ አብቅቷል እስኪ ስልካችን እስኪ እሺ በ0979797979 በ0989898989 በ0949494949 ሀገር ውስጥ ልትደውሉልን የምትፈልጉ አሁን እያያችሁ ያላችሁ በ8131 ላይ ታገኙናላችሁ። በቴሌብርና በሁሉም የሀገር ውስጥ ባንኮች 7979 የመቄዶንያ አካውንት ቁጥር ነው። ዜልና ካሻፕ ላይ እንዲሁ 24093829 ላይ ማገዝ ትችላላችሁ። ዌልስ ፋርጎ ላይ ማለት በተመቻችሁ አማራጭ አግዙን። በሴፍቲ ዩኒቨርሲቲ እና በሴፍቲ ደግሞ በቀጥታ ስርጭት እየተከታተላችሁ ሼር ያደረጋችሁ ላይክ ያደረጋችሁ ሰብስክራይብ ያደረጋችሁ ከኛ ጋር አሁንም እንድትቆዩ ጥሪያችን እናስተላልፋለን። እዚህ በጣም የምትወዷቸው ሙዚቀኞች አሉ። እነሱንም እየደወላችሁ በስልክ በቀጥታ ማግኘት ትችላላችሁ። በእነሱ ስም ገንዘብ መለገስም ትችላላችሁ። ስለ አብሮነታችሁ በጣም እናመሰግናለን። እንቀጥላለን። ላይም ብናየው አለና ስቶሪ ላይ ሙዚቀኞች 2 ሚሊዮን አልገባም። ሙዚቀኞች ልምዳ ረዜልና ሰማው መስፈን ብቻ ነው። እሺ ግን ተጽፋሉ የሆነ ነገር ሞካለ ዜልና ካሻፓን አንዴ እንዳያንስብኝ በካቻፕ አርገ ዘሌን አምጣው ዘሌ በካቻፕ እና ማን ነበር ያኛው ካርጎ እስኪ ምን አይነት ገድ እንዳለ ቁጥር ምን ሰማ ይመስለኛል። ዌልስ ፎርጎ 2 ሚሊዮን ዶላር ከገባ እልል ነው። አይ ካቻፑን እያልኳችሁ አይ ኖኩ ነው ኖኩ ሳይሆን ካቻፑ ነው ዋናው በቺፕስ ቢቀርብልን አዎ ምክንያቱም እዛ ነው ያለው የካሻፕ እና ዜል ነው የካሻፕ ብቻ ከመጣ ለየት ያለ ቁጥር እንሰማለን። ይሄ ጎፈንድሚው ነው
እና ጠይቃቸውና ፋይናንሶቹን ይነግሩሃል። አዎ እሱ ነው። እስኪ ሙሉ ዘሌን ከሰማን ዛሬው ላይ መልካም ዜና አጣው። በነገራችን ላይ ፕሮግራማችንን ስንጀምር አልነበራቸውም እንጂ ዶክተር አበበ ወደ $1500 ከሩዋንዳ ልከዋልና ፕሮፌሰር ሳይሆን ስለሚያውቀው አዎ የፕሮፌሰሩ የድሮ ነኝ እኔ የድሮ ዶክተር ጋር እና በዛ የተጀመረው አሁን ምናልባት የሳቸው ራሱ ሲገባ ቁጥሩን ይቀይረዋል ብዬ ስለማስብ ነው። የዜሉ ዋናው እስካሁን ስንታገልበት ዩቲዩብ ምናምን ካያችሁ 1 ሚሊዮን ስትገቢ ሚላክልሽ አለ 2 ሚሊዮን እንደዚህ ሙሉ ቁጥሮች ላይና ሚሊዮኖች አሁን ሁለተኛው ሚሊዮን በጉጉት እየተጠበቀ ስለሆነ እሱን በጉጉት እየጠበቅን ነው። ካሻፓን ይነግረናል፣ ችግር የለውም። እስከዛ ግን ልትደውሉ ላሰባችሁ አሁንም ቢሆን ስልኮቻችን እንደገና እናሳውቃችኋለን። 094949490989898989 እንዲሁም 0979797979 ስልካችን ነው። ዝም ብላችሁ ደውላችሁ እንዴት አመሻችሁ በሉን። እኛ እንቀበላለን ከሰላም ደው በኋላ ዜልና ካሻፕ ላይ ማስገቡልን 240938 2992 አካውንታችን ነው። 7979 በባንኮችና በቴሌ ብር አለ። እናንተ ክፈሉ፣ እኛ እንታዘዛለን አይደል? አዎ ምን ታዘዝ ነው የምንለው። የመነዘራችሁ መጠቀም ትችላላችሁ። አዎ እስከ አይደለም የሚሄድል ለሚኪን ማንና ሀናንና ቤቲ እና ስሚዝን እንዴ በቀላሉ ማግኘትና ማዘን አይገኝም። ይሄድል ተጠቀሙበት። አዎ እኛ ራሳችን አለን ደመቅ እያደረጉ አዎ የኛ አዲሱ ትውልድ እንዲህ ነው። አዲሱ ትውልድ አይ እንትኑ የቀድሙ ብሩኖ ማርስ በጣም ነው ልኩት በጣም አሪፍ ሆኖ ነው። ይሄን ከሰማ በኋላ በደንብ ደስ ይላል። ይሄኔ ደግሞ ሆኖ ሰምቶታል። ቲክቶክ ላይ በጣም ባራል እና ብሩኖ ማርስ ራሱ ይላክ ዘፍናል። አረ ኦኬ ወይ እንዴት እንደሚያምር ከብደ እስቲ ላይ እኔ ሰይፉ ጋር ነው የሰማሁት ለመጀመሪያ ጊዜ እና በጣም ቆንጆ ፐርፎርማንስ ነበር። ከዛ ቲክቶክ ላይ ቫይራል ሆኖ ነበርና ኮሜንቶች ሳይ እኔ ሃሌሉያ የሚለውን ብቻ ነው የሰማሁት። የነገር መዝሙር ነው እንዴ ነው ኮሜንታችን? በጣም ደስ ይላል። አንድ ቾኮ ናይት ክለብ በቃ ይችላል። ወጣቶቹ ግን አልተቻሉም ናይት ክለቡን የተቆጣጠሩት። አዎ ያው ክለብ ለወጣት ማሽ ላይ አይ ነው አንጋፎቹም እንዴ በጣም ሌጀንድ ነው። ክለብ ለወጣቶች ነው አለ ሚኪ። አንጋፎቹ አይ በአብዛኛው ማይክ ይሰቀላል ይሰቀላል። ክለብ የሚወጣው ወጣቱ ነው። ኦፍ ኮርስ የሆኑ የት ነው እንዴ ምሽት መዝናኛ ወጥተን ለወንበሩ ይከፈላል። ለወንበሩ ማለት ከፍለሹ ነው የምትቀመጭበት። ከፍለሹ ነው የምትቀመጭበት። እና እኔ ምን አልኩኝ እንዴ እና መጀመሪያ ከተቀመጥንበት በኋላ ይዘህ ነው የምንሄደው። እየገዛከው ወደ ሳሎን ሁለት አድርጉልኝ ዘመን ጨምሩልኝ ብሎ ሁለት አድርጉልኝ ማች እንዲያደርግ እስኪያው ለሳሎን እያልኩኝ እኔ ግን አቅም አለ በደንብ። እዚህ ጋር ደግሞ እንደምታዩት እነ ሰይፉ ፋንታሁን የተለያየ ፕሮግራሞች ላይ የምናውቃቸውን እንግዶችን በመሰብሰብ እያዘፈኗቸው ፕሮግራሙን እያደማመቁት ነበር። ብቻ በጣም ደስ ይላል። ግን እዚህ ቤት ምንድነው ሰብስክራይብ የለም እንዴ? ኳስ ትወዳለህ እንዴ? ስፒስ ኧረ ተው የማን ደጋፊ ነህ? ዩናይትድ ማንቸስተር ዩናይትዶች ነበሩ። ነገ ዩናይትድ ስለሚያሸንፍ ብዬ ነው። ለዛሬ እንኳን ብትቀይር ጥሩ ነበር። አይ ነው አልቀየም። እኔ ግን ላይ አታይ ግን ሲያወሩ ሰምቻለሁ። ዘንድሮ ይወርዳል ነው ያሉኝ።
ማንቸስተር ሲወራ ሰምቶ ነው። እሱ ምንም ኳስ አያውቅም። ሲወራ ሰምቶ ከስንተኛ ፎቅ ነው? ከስንተኛ ፎቅ? ነገ ስሚዝና ሰይፉ ናቸው የሚፋለሙት። ዩናይትድ ካሸነፈ ዩናይትድ ይሆናሉ። በፍጹም አልሆነው አንድ ነገር ታሪካዊ ተባረክ አርሰናል ነው እሱ። ብዙም አርሰናል እና ሌሎች አሸነፉ። በዙሪያዬ ብዙ የሚያበሽቁኝ ዩናይትድ ደጋፊዎች አሉ፣ ባለቤቴን ጨምሮ። ዩናይትድ ነው። አዎ ታዲያ ትዳራችን የጣፈጠው ለዛ አይደል? ስንተኛ ነው አሁን? በነገራችን ዩናይትድ ደረጃ አለው ብለህ ነው? ሊፍት ላይ ነው ያለው። ሊፍት ላይ ነው ያለው። ደረጃ አይገለጽም እሱ። በሊፍት ላይ ዩናይትድ የሚያስነሳ ነው። መጀመሪያ ይቀየራል። መጀመሪያውን ቁጥር ዜልና ካሻፕ አጠቃላይ እስካሁን የገባው 1,927,000 ነበር። እናንተ ስትመጡ ማለት ነው። ይሄ ቁጥር እንደው ከተቀየረ እስኪ ነው ስንት ነው የሚሆነው? እነዛ ቆይ ሲጽፈው እንዲህ ሲል 2 ገብቷል። ዋው 2,07,482 ዶላር ገብቷል። $2 ሚሊዮን አልኩማ። ለውጥ ይኖራል። ምንድን ነው ነገሩ? መጀመሪያ ስንት ነበር? መጀመሪያ ያለው 659 ነበረ፣ 57 ነበር። አሁን እዚህ ከመጣችሁ 2 ሚሊዮን ብር ለውጥ አሳይቷል። 659 ሚሊዮን ገብቷል። እኔ ደስ ያለኝ ዜልና ካሻፕ ወጥቶ ነበር 1.9 ላይ እና $2 ሚሊዮን መግባቱ በጣም አስደሳች። ዋው ይቀጥላል እንዴ እንዴ ወፈንድሚውስ ወደ 700 ነገር አለ። ወፈንድሚውስ እንትን ነው የሚገባው እሱ ነው። እስኪ ዋው $2 ሚሊዮን እድለኞች ናቸው። ሙሉ ቁጥር ደስ ይላል። ይሄ ግንባርማ ሄዲንግ አንቺ ያልሽው ግን ሎተሪው የጣልሽው እንትኑ እዚህ ጋር ነው። አመት አለፈ። ይሄው ለውጡን እያየን ነው። እና ማንቸስተር ዩናይትድ ነገ ቆይ አልበምህ እንዲወጣ አልፈለግም። እኔ እስከ መጨረሻ የዩናይትድ ደጋፊ እስከ መጨረሻ ማለት እስከ ነገ ከሰዓት እስኪሸነፍ ድረስ ከዛ በኋላ መጨረሻ ተሸነፈም ማሸነፍም ዩናይትድ የሆነ ነገርም ሩኒን ይመስላል። እነት አንቺ ኳሳቶች ማለት መደገፍ ሳይሆን መጫወት ነው። ጭራሽ መጫወት አለቃ ከፍቄ ጋር ግን ወንዶቹ ጋር ገብተሽ ነው እሱ ሴቶቹ ጋር ገብተሽ ወንዶች ጋር ገብቼ ነው። ጾታ የማይለይ ኳስ መጫወት። ዋው ይሄም ለውጥ አለው አይደለ? 6,600 አካባቢ ወገኖች ናቸው የለገሱት። አጠቃላይ እንግዲህ በጎፈንድሚ ይሄ ራሱ ወደ 1 ሚሊዮን የተጠጋ ነው። $869,302 ተለግሷል እስካሁን። ራኬት በጣም ደስ ይላል። ወደዚህ ከገባን በኋላ አሉ አሁን ቅርብ ሰዓት ላይ ገቡ። እነሱ ደግሞ እናመሰግናለን። ወደ $3 ሚሊዮን እየተጠጋ ነው ጠቅላላው። ከነ ዘሌና ካቻፕ ዘሌ በካቻፕ
ስለዚህ እስኪ ቤቲ ማንነቱ ያልታወቀ ብለሽ ጀምሪና ማንነቱ ያልታወቀ $100 አሁንም ማንነቱ ያልታወቀ $200 ናትናኤል ሳሚ $129 ይሄኛው ቅድም ስለዚህ እነዚህ አሁን የገቡ ናቸው በሰዓት ውስጥ ለለገሳችሁ በአጠቃላይ ምስጋና የገባ ነው ስለዚህ አጠቃላይ ያው የቁጥር ለውጦቹም እዚህ ላይ የሚታዩ ናቸው ስማ ያስተያየት እያየው እንግዲህ ስሚዝ ላይ ናቸው በአብዛኛው አዎ እሺ ዋው ብዙ ናቸው እስኪ የቅድም አስተያየት ነው የመሰለኝ እያየው ነው እንደዚህ ብዬ ራሴ እንዴ እቺ ልጅ ግን ልዘፍነው ጫፍ ላይ ነች ሚኪ ያሳርፍልህ ሚኪ ሰይፉን ነው የሚደግፈው እንዴ ሰይፉ እጁ ላይ ታቱ ታጉራሉ ታጉር ነው ታቱ ነው አሉ ጥበብ ነው እጁ ላይ ያለ ሰይፉ እጁ ላይ ይሄ ደስ ይላል ሚኪ የአርሰናል ደጋፊ ነህ ውስጥ አዋቂ ነኝ ብሎ ነው የጻፈው ሚኪ ስሙን አንብቡ አርሰናል ሲያሸንፍ አንዳንዴ ደስ ይለኛል ስሚዝ ሚኪ አርሰናል ፎሬቨር ሰይፉን ስማው መኖር ከፈለክ ስማው ለኔ ክለብ አንድ ክለብ ሙጭጭ ማለት ነው የመለጠኝ ጸጉሩን ትፈልገዋል ጸጉሩን የምትፈልገው ከሆነ የለበስከው ማሊያ ተከተል ማድሪድ ግባ ይሄድ ብሏል ጸጉሩን አለበለዚያ አሁን ያለው ሁኔታ የሚቀጥል ከሆነ መለጥ ከመጨረሻው አራታው ከልጅነት ጀምሮ ነው ጸጉሩን የሰው ደጋፊ እንለዋለን ከተመለጠ በታሪክ ነው ምን መዘግበው ምን ላይ ቆይ ምን ላይ ምች መጥቶ ነው ዩናይትድ የተለከፈው አይ አንተ አስብበት ስሚስ ዘፈኑን ወደድከው ለዚህ ነው እንደው አልላቀቅሽ አርሰናል ጋር ሰበናፑ ነገ ይደገማል ጊዜ አርሰናል ተብለሃል አይደለም ሰባት ለስላሳ ነው ኦኬ ይደገማል በጋሽ ለዛሬ ስፖንሰራችን አለ ፔፕሲ ነው ሰበናፕ በቀደም አርሰናል 7 ስላገባ ሰበናፕ የዛ ማስታወቂያ ነው ተባለ ነገ እንደው 7ቱ ይቅር 5 አለላችሁ እየተባለ በቀደም አይደለም በነገራችን ላይ ዱሮ ነው እነሰይፉ ያስተዋወሱ ለመኖር ፈልገው እኔ አርሰናል ማሊያ ነው ብቻ ነው ሰዋለው ነገር ሚኪ በነገራችን ካሸነፈ ተቀላቀልሽ ሲሙን አርሰናል ካሸነፈ ሚኪ ቀደም 200,000 ብር የለገሱት ጎረቤቱ የአርሰናል ደጋፊ ናቸው መጀመሪያ እንደው ለማስሬ እንደው በድጋሚ ማስረሻ 200,000 ለማስሬ ሲባል ሁላችንም ያርሰናል ነው እኔም እሱ ውለታው ነው አሁን ያ ከበደ ነገር ለከፈለ አይደለ አሁን ማንቸስተር ዩናይትድ ደጋፊ ሆኖ ነገ ውጤቱ ምክንያት በማድረግ ሰይፉ ማንቸስተር $500 ለሚያስገባ እውነቱን ለመናገር ነገ የማንቸስተር ዩናይትድን ማሊያ ለብሼ ፎቶ ተነስቼ ለጥፋል ዋካችሁ $500 እኔ ያስገቡልን አዋጣንም ቢሆን እናስገባለን እንጂ ተለብሳታለህ እሺ እንዴ እዚህ ራስ አስገባው ከዚህ አንተ ያርሰናል ደጋፊዎች ሜዳ ላይ ጥለህ አይቀርም እስኪ ጨዋቱብን እሱንም ስሚዝ አሁን ያው አይታችኋል ምን ያህል የመመራር የዩናይትድ ደጋፊ እንደሆነ ስሚዝ $1,000 ከሰጣችሁ ከገባ አርሰናል የሚለው ማሊያ ለብሶ ለሰይፉ ለመቄዶንያ ሲባል አይደል ፋን ክለብ
እኔ ያስለብሱን እስኪ። እኔ ግን እየቀፈፈኝ ከኔ አትበልጥ። አይ እንዲገባ ነው። እኔ ይታየኛል ፎቶ ላይ ራሱ ነገር ብዬ ነው የምነሳው። አንተ ግን ደስ ይላል፣ አጋጣሚ ትጠቀምበታለህ። ስለሚያሸንፍ ነገር ሰይፉ እንዲህ ብሎ እንዳይነሳ $1000 $1000 ይሆናል። ፈገግ ብለህ እንዲህ ብለህ እንዲህ $1000 አድርጎ ይከብዳል። እኔ እውነት አይ ወደ ተጋጋር እንደው ምን ጊዜም ዩናይትድ የሚጮህ ያስፈልጋል። ይከብደኛል። ወይ ይሄ በጣም ለኔ ቃር ነው የሚለቅም። $1000 አስገብለት ነው የዩናይትድ ደጋፊዎች አስለብሱት፣ ሰይፉን አስለብሱት። $500 ያስለብሱታል። $1000 ልብ ቅርጽ ያደርጉታል። ግሎሪ ማን ዩናይትድ ብለህ ነው 1000 ከገባ ግሎሪ ማን ዩናይትድ ብለህ ግሎሪ ማን የምትፖስት ማን የሚለው በአማርኛ አድርገው። እሺ ማን ነው ዩናይትድ እንደሚለው አድርገው። ግሎሪ ማን ነው ዩናይትድ? ችግር የለብኝም። ማን ነው ዩናይትድ? ይላል ምንም እኔ ችግር የለብኝም። ብቻ ይክፈሉ እንጂ ይከባድ። እኔ ከጌሞች ሁሉ ይሄንን ከምል እኔ ሻይ በጣን በጠጣ ይሻላል። እሱማ እንፈልግሃለን። እሱማ እናጠጣም። አይ እንደዛ ሻይ ምን ያህል መምረሩን ለማሳየት ነው። ለምን እሬታ ሻይ በጣን እኮ ማለት ጣኑን ከጎን አድርጎ ያደሰነ አንቺ ፈለግሽው አየይ ሻይ ቡና በጣን አይደል ተለመደው? እኔ ሻይ በጣን አድርጌው። ስለዚህ አይ እኔ ዩናይትድ የፈለገ ነገር ይመጣል እንዴ $1000 ያስገባል እኮ ነው። ወይ አስተዳደግ ጣል አድርገኸው ላይ አስተዳደግ አይፈቅድም እንዲዛው ከበኔ ከባህሌ ማንጻ ባህሌ አይፈቅድም። ከባህሌ ማንጻ እስኪ እኔ 6 እያየውን ቁጥሮችንና በጣም አሪፍ ነው። መገኛችንን ከደቂቃዎች በኋላ ጌሞች ይኖሩናል። አይ የዛሬ ቲማቲም በሚበላ እንጫወትም ዛሬ። ሁሉም ይኖራል። አልታወቀም እንዳለ በሚበላ እንጫወትም ዛሬ። በነገራችን ላይ ወደ ኢትዮጵያ ሻወርማን ያመጣው እና ያስተዋወቀው ተወዳጁ አቀንቃኝ ሚካኤል በላይ ሻርማ ማስተዋወቁም ጋር መጀመሪያ እሺ ቤተሰቦች እዚህ ጋር ደግሞ እንዳያችሁት በጣም የሚያምርና የደመቀ ፕሮግራም ነበር። ለማንኛውም ፕሮግራማችን እዚህ ጋር አብቅቷል። በቀጣይ ቪዲዮ እስከነገናኝ